ሰላም ሰላም እንዴት ናችሁ? ዲዛይነር አቤክስ ነኝ። ዛሬ በዚህ ቪዲዮ ስለ ቤዚክ ሸርት ፓተርን ሜኪንግ የምናይ ይሆናል። ይህንን ቪዲዮ እስከ መጨረሻው ተከታተሉት። እንጀምር። በቅድሚያ ሸሚዝ ለመስራት የሚያስፈልጉን የልኬት አይነቶችን ልናስቀምጥ ይገባል። ልኬታ ወይም ደግሞ ሜጀርመንት የምንለው ነገር አለ። ለዚህ የሚያስፈልጉን ነገሮች ሸሚዝ ለመስራት አንደኛ ቁመት ነው። ቁመት ያስፈልገናል። ሁለተኛ የወገብ ዙሪያ ያስፈልገናል። ወገብ ዙሪያ ያስፈልገናል። ሶስተኛ ደግሞ የሴቶች ከሆነ የጡት ዙሪያ ወይም ደግሞ የወንዶች ከሆነ ደግሞ የደረት ዙሪያ ያስፈልገናል ማለት ነው። ደረት ዙሪያ እኛ ግን የምንሰራው የወንድ ስለሆነ የወንድ እናያለን። ከዛ በተጨማሪ ደግሞ ሌላ ምን ያስፈልጋል? ባክ ሾልደር ወይም ደግሞ ትከሻ የምንለውን እንወስዳለን ማለት ነው። ትከሻ ሙሉ ትከሻ ሌላኛው ደግሞ ግማሽ ትከሻ ወይም ደግሞ ሀፍ ሾልደር የምንለውን እንወስዳለን ማለት ነው። ስለዚህ በእነዚህ ልኬታዎች አማካኝነት የሸሚዛችን ፓተርን መስራት እንችላለን ማለት ነው። ስለዚህ እነዚህን ልኬታዎች እንደ ኤግዛምፕል የሆነ ቁጥር እንስጣቸውና አሰራሩን እንመልከት። ይህንን የመጀመሪያውን ቁመቱን የሸሚዜን 70 ሴንቲሜትር ልበለው። ሁለተኛ ደግሞ የወገብ ዙሪያዬን 80 ሴንቲሜትር ልበለው። ከዛ የደረት ዙሪያዬን ደግሞ ከወገብ ሰፋ ስለሚል ደረቴን 100 ሳንቲሜትር ልበለው። ሙሉ ትከሻዬን ደግሞ ከአንደኛው ሾልደር ቲፕ ፖይንት እስከ ሁለተኛው ከግራዬ እስከ ቀኝ ያለው ቲፕ ፖይንት ስለምለካ እሱንን ደግሞ ለምሳሌ ይህንን 48 ልበለው። 48 ሳንቲሜትር ልበለው። ግማሽ ትከሻዬን ደግሞ ምናልባት ይህንን 18 ብዬ ወይም 18 ብዬ ልወሰደው። ስለዚህ የተሰጠኝ ወይም ደግሞ እንደ ኤግዛምፕል የወሰድኩት ልኬታ ይህን ይመስላል። በዚህ ልኬታ አማካኝነት ፓተርኔን እሰራለሁ ማለት ነው። ስለዚህ እዚህ ጋር ፎርሙላ ቀድመን ማውጣት እንችላለን ወይም ደግሞ እየሰራን ማየት እንችላለን ማለት ነው። ግን እየሰራን እንመልከት። እዚህ ጋር ቁመት ስንት ተሰጥቶኛል? ቁመት የተሰጠኝ 70 ሴንቲሜትር ስለሚል 70 ሴንቲሜትር ወዴት እመጣለሁ ማለት ነው? ከላይ ወደ ታች 70 ሴንቲሜትር እንደዚህ ወርዳለሁ። ይህንን 70 ሴንቲሜትር ነው እንበል። ከዛ ምን ይኖረኛል ማለት ነው? እዚህ ጋር የደረት ዙሪያ ስለተሰጠኝ የደረት ዙሪያ ፎርሙላ በሉና እዚህ ጋር ፎርሙላ በሉና ይቅርታ እንግዲህ በእንግሊዘኛ እና በአማርኛ እየቀላቀልኩባችሁ ነው። ፎርሙላ በሉና ደረት የምንለውን ቸስ ሲካፈል ለ4 አንድ እንወስዳለን። አንደኛው ፎርሙላችን ይሄ ነው፣ ቸስ ሲካፈል ለ4። ስለዚህ ቸስ ሲካፈል ለ4 100 ሲካፈል ለ4 ሴንቲሜትር ስንት ይሆናል ማለት ነው? 25። ወደዚህ 25 እንመጣለን። 25 እንመጣና በዚህ ልክ ቦክሳችን እንሰራለን ማለት ነው። ቦክሳችን በዚህ ልክ ከሰራን በኋላ ምን እናደርጋለን? ይህ አካባቢ እንግዲህ የሸሚዛችን ኔኩ ያለበት አካባቢ ይሆናል። ከዛ ደግሞ ምን ማግኘት አለብን? ቸስት ሌብሉን ማግኘት ወይም ደግሞ ደረት ያለበትን አካባቢ ማግኘት ይጠበቅብናል። ስለዚህ ይህንን ለማግኘት ደግሞ አሁንም ሌላኛው ፎርሙላ ምንድነው? ቸስት ሲካፈል ለ4 እናደርጋለን። ዊች ሚንስ ወደዚህ የመጣነውን የቸስቱን የሄድነውን አሁንም ወደ ታች እንወርዳለን ማለት። ስለዚህ ወደዚህ 25 መጥቼ ለምሳሌ አራውንድ ሂር እዚህ አካባቢ ቢሆን ወደዚህ ከላይ ወደ ታች 25 መጥቼ በዚህ ልክ እናሰምራለን። ይሄኛው ምንድነው ማለት ነው? ቸስት ሌብል ነው ማለት ነው። ቸስት ሌብል ነው ማለት ነው። ስለዚህ ቸስት ሌብል ከሆነ ይሄ ከዛ ምን አደርጋለሁ ማለት ነው? ዌስት ሌብል ለማግኘት እዚህ ጋር ምናልባት ያልተሰጣችሁ ከሾልደር ቱ ዌስት ይሰጣል። ሾልደር ቱ ዌስት ለምሳሌ 48 ምናምን ቢሆን ከዚህ ተነስቼ ወደዚህ 48 ሴንቲሜትር እዚህ አካባቢ ቢሆን እንደዚህ አሰምራለሁ። ይሄ ምን ይባላል ማለት ነው? ዌስት ሌብል ነው ማለት ነው። ዌስት ሌብል ወይም ደግሞ ወገብ የሚያርፍበት አካባቢ የፓተርን ይሆናል ማለት ነው።
አሁን እንግዲህ ይህን ያህል ከመጣሁ ሰው እዚህ ጋር ከመጀመሪያው ልጀምርና እዚህ ላይ አካባቢ ምን መስራት ይጠበቅብኛል? ኔኩን መስራት ይጠበቅብኛል። ኔኩን ለመስራት ደግሞ ሌላኛው ፎርሙላችን ኔክ ለመስራት የፍሮንት ኔክ ከሆነ ምን ማድረግ አለብኝ? ቸስት ሲካፈል ለ12 እናደርጋለን። ስለዚህ ቸስት ሲካፈል ለ12 ማለት እዚህ ጋር ቸስት የማን ነው? ደረቴ 100 ሴንቲሜትርን ለ12 ሳካፍለው 100 ለ12 ስናካፍለው እስኪ 100 ለ12 አካፍሎልኝ 8.5 ምናምን አካባቢ ወይም ደግሞ ቸስት ሲካፈል 12 የምታገኙትን ውጤት እዚህ ጋር ቁጭ ታደርጋላችሁ። እዚህ ጋር ቲክ እናደርጋለን። በተመሳሳይ ወደዚህ መጠን ቲክ እናደርጋለን። ከዛ ምን እንሰራለን ማለት ነው? ይችንን በከርብ በፍሬንች ከርባችን አማካኝነት ወይም ደግሞ በማንኛውም የአንገት ቅርጽ በምናወጣበት ከርብ አማካኝነት እንደዚህ እናሰምራለን። ስለዚህ ይሄ አንገቴ ነው ማለት ነው። እዚህ ጋር ቅድም ያላስቀመጥነው ሌላ ተጨማሪ ምን አለ? ትከሻ አለ። 48 ሴንቲሜትር ነው ትከሻ። ስለዚህ ሙሉ ስለሆነ 48 ሲካፈል ለ2 24 አረግና ከዚህ ወደዚህ 24 መጥቼ እዚህ ጋር ቲክ በማድረግ እንደዚህ አሰምራለሁ ማለት ነው። ስለዚህ ይህንን 24 ከዚህ ወደዚህ መጥቼ ቲክ ካረጉ በኋላ ሾልደር ድሮፕ የሚባል አለ። ትከሻዬ ዝቅ የሚልበትን ለማግኘት ደግሞ እዚች አካባቢ ይችን ለማግኘት ምን ማድረግ አለብኝ? ሌላኛው ፎርሙላዬ ቸስት ሲካፈል ለ24 ይሆናል ማለት ነው። በዚህ አማካኝነት ቸስት ሲካፈል ለ24 ይችን ቦታ ካገኘው በኋላ ይችንን ቀስ አድርጌ 18 ሴንቲሜትር ሰጥቻለሁ አይደል? ግማሽ ትከሻ እሷንን በዚች ልክ እንዲች አድርጌ እዚች አካባቢ ይሆናል። እንደዚህ ያደርጋለሁ ማለት ነው። ከዛ ይሄ አርምሆሌን ቅርጹን ለማውጣት እጅግ የሚገጠምበትን ቦታ ቅርጽ ለማውጣት ወደዚህ 3 ሴንቲሜትር መጥቼ ቲክ አደርጋለሁ። ወደዚህ በተመሳሳይ 3 ሴንቲሜትር ቲክ አደርጋለሁ። ስለዚህ ይችን እኒህን 3 ፖይንቶችን አንድ ላይ በማገናኘት ከርቤን እንሰራለሁ ማለት ነው። አንድ ላይ በማገናኘት ከርቡን እንሰራለን ማለት ነው። በዚህ ልክ ከርቡን እንሰራለን። ስለዚህ በዚህ ልክ ከሰራው በኋላ ከዛ እዚህ አካባቢ ዌስት ሌብል ነው። ስለዚህ ዌስት ደግሞ ተሰጥቶኛል። ወገብ የሚባለው 80 ሲካፈል ለ4 ወገቤ ስንት ይሆናል ማለት ነው? 80 ለ4 ሳካፍለው 20 ይሆንልኛል። 20 ሴንቲሜትር ማለት ደግሞ ይሄ 25 ስለሆነ እዚህ አካባቢ ይሆናል ማለት ነው። ስንት? 20 ሴንቲሜትር። ስለዚህ ይህንን በዚህ የሰው ልጅ ቅርጹ ከርቢ ስለሆነ በከርብ አማካኝነት ይህንን እንደዚህ እሰራለሁ። ከዛ ምን አደርጋለሁ ማለት ነው? ይህን አምጥቼ እዚህ እገጥማለሁ ማለት ነው። እነዚህ ነገሮች ስናሰምግር ከርብ ብንጠቀም የተሻለ ይሆናል ማለት ነው። ከዛ ምን አደርጋለሁ? ምናልባት ይሄ የሰራሁት ያለው ሸሚዝ ቤዚክ ነው፣ ግን ቅርጽ ይኑረው ካልኩኝ እዚህ ወደ ታች 4 ሴንቲሜትር ድሮፕ አደርጋለሁ። ወደዚህ 4 ሴንቲሜትር፣ ከዚህ ወደ ላይ 4 ሴንቲሜትር በተመሳሳይ። ከዛ ሴንተሩን በመፈለግ ምን ማድረግ እችላለሁ? እንደዚህ አድርጌ ቅርጽ አወጣለሁ። ይህንም በተመሳሳይ ልክ እንደዚህ አድርጌ መጨረሻ ላይ ሸሚዜ እንደዚህ አይነት ቅርጽ ይኖረዋል ማለት ነው። አሁን እዚህ ጋር የሰራሁላችሁ ይህ ምንድን ነው ማለት ነው? የፍሮንት ፓተርን ነው። ፍሮንት ሸርት ፓተርን ነው። ስለዚህ እንግዲህ ሸሚዝ ላይ እንደምታውቁት ቁልፍ ቤት የሚባል ነገር አለ። ይህንን የቁልፍ ቤት ለመስራት ደግሞ እዚህ ጋር ማጠቀም ያለብኝ ነገር ምን ያስፈልገኛል? እዚህ ጋር ወደ ጎን 7 ሴንቲሜትር ያስፈልገኛል ማለት ነው። ወደዚህ 7 ሴንቲሜትር ኤክስቴንድ አደረገውና ከዚህም በተመሳሳይ እንደዚህ አድርጌ ገጥመና መጨረሻ ላይ ሸሚዜን ፓተርኔን በዚህ ልክ ሰርቼ መጨረስ እችላለሁ ማለት ነው። ስለዚህ ይመስላል ውድ የዩቲዩብ ቤተሰቦቼ ዛሬ የሸሚዝ ፍሮንትን በዚህ መልኩ ሰርቼላችኋለሁ። ቀጣይ ደግሞ ባኩን ይዤላችሁ እመጣለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሳብስክራይብ፣ ላይክ በማድረግ እንዲሁም ደግሞ አዳዲስ የምለቃቸው ቪዲዮዎች እንዲደርሷችሁ የደወል ምልክቷን በመንካት ለዚህ ዩቲዩብ ቻናል ትብብራችሁ እንድታሳዩ ላለው ባባይ ወዳችኋለሁ።